እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ እየተጠቀመች ነው ሲል የተባበሩት መንግስታት ድርጅት ገለጸ። ሰላም ጤና ይስጥልኝ ውድ ተከታታዮቻችን፣ መደመጥ ያለበትና ወቅታዊ ነው ያልኩትን ዜና ይዤላችሁ መጥቻለሁ። እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ እየተጠቀመች ነው ሲል የተባበሩት መንግስታት ድርጅት ገለጸ። እስራኤል ዓለም አቀፍ ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድም። ከ200 በላይ ጋዜጠኞችም በስራ ላይ ሳሉ ተገድለዋል። በጋዛ ያለውን ሁኔታ ለመዘገብ ህይወታቸውን ለአደጋ ካጋለጡ ጋዜጠኞች በተጨማሪ ዓለም አቀፍ የሰብአዊ እርዳታ ድርጅቶችም መረጃዎችን እያወጡ ነው። የዓለም አቀፉ ቀይ መስቀል ማህበር ምክትል ፕሬዝዳንት ፓስካል ሁንዳንት እንደሚሉት በጋዛ ያሉ ንጹሃን ሰዎች በተደጋጋሚ ከመፈናቀላቸውና ዘወትር ለጥቃት ከመጋለጣቸውም ባሻገር ሰብአዊ እርዳታን በመስተጓጎሉ እየተፈተኑ ይገኛሉ። በፍጹም ከዚህ በላይ ሁኔታው እንዲባባስ መፍቀድ የለብንም ይላሉ። የተኩስ አቁሙ ስምምነት ተጥሶ እስራኤል በጋዛ የምታደርገውን ወረራ ቀጥላለች። ወደ ጋዛ የሚወሰዱ መንገዶች በእስራኤል ተዘግተዋል። ምግብና መድኃኒት ጨምሮ የሰብአዊ እርዳታም ተቋርጧል። ሁለተኛ ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነቱ ዳግመኛ መጀመር ምክንያት ጠባብ ሆኗል። እስራኤል ከጋዛ ሙሉ በሙሉ ከወጣች ሐማስ የተቀሩትን ታጋቾች በአጠቃላይ እንደሚለቅ አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የተቀሩት አክራሪ የእስራኤል ባለስልጣናት ይሄንን መቀበል አልፈለጉም። የጋዛ ፍልስጤማውያን በአይሁዳውያን ሰፋሪዎች እንዲተኩ ነው የሚፈልጉት። አክራሪ ብሔርተኛው የእስራኤል ፖለቲከኛው ኔታንያሁ ወደ ጦርነት እንዲመለሱ ይፈልጉ ነበር። ይህንን ካላደረጉ የፖለቲካ ህይወታቸው ጥያቄ ውስጥ ይገባልና አዲስ የተባባሰ ጥቃት ጋዛ ላይ ለመሰንዘር ኔታንያሁ ዝተዋል። ፕሬዝዳንት ዶናልድ ትራምፕ በነዳጅ የበለጸጉ የአረብ ሀገራትን ከጎበኙ በኋላ ጥቃቱ እንደሚባባስ ስጋት አለ። የዘፈቀደ የአየር ጥቃት በማድረስ ፍልስጤማውያንን መግደል እና ማፈናቀል የዚህ እቅድ አካል ናቸው። ድንገተኛ ጥቃቶች ሲፈጸሙ ፍልስጤማውያን የሚሸሹበት ጊዜ እንኳን አያገኙም። ጋዛ ከጦርነቱ በፊት ህዝብ ተጨናንቆ የሚኖርበት ነበር። እስራኤል የቻለችውን ያህል ፍልስጤማውያንን ከጋዛ ወጥተው ወደ ደቡባዊ ራፋ አቅራቢያ እንዲሰደዱ ትፈልጋለች። ራፋ ሙሉ በሙሉ ሊባል በሚችል ደረጃ ወድሟል። የተባበሩት መንግስታት እንደሚለው 90% ጋዛ ለፍልስጤማውያን መኖሪያ እንዳይሆን ወድሟል። እስራኤል ሐማስ ወደ ጋዛ የሚገባውን ምግብ ይቆጣጠራል፣ ይሰርቃል ትላለች። የተባበሩት መንግስታት ድርጅት ይህንን ያስተባብላል። እስራኤል የግል ድርጅቶች ምግብ እንዲያከፋፍሉ ባቀረበችው ሐሳብ ላይ የመንግስታቱ ድርጅት እንደማይሳተፍ አስታውቋል። የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፔ ላዛሪኒ የጋዛ ነዋሪዎች እያዩት ያለውን ስቃይ እና እንግልት ለመግለጽ ቃላት ያጥረኛል፣ ከ2 ወራት በላይ እርዳታ ተቋርጧል ሲሉ ገልጸዋል። ረሃብ እየተስፋፋ ነው። ሰዎች ደካክመዋል። በቀጣይ ሳምንት እርዳታ ካልገባ ሰዎች በጥቃት ብቻ ሳይሆን በረሃብ መሞት ይጀምራሉ። ሰብአዊ እርዳታን በጦርነት መሳሪያ አድርጎ መጠቀም የሚባለው ይሄ ነው ሲሉም አክለው ገልጸዋል። የተባበሩት መንግስታት ከሌሎች የተራድኦ ድርጅቶችና መንግስታት ጋር በጥምረት የሚያወጣው ሪፖርት ኢንተግሬትድ ፉድ ሴኩሪቲ ፌዝ ክላሲፊኬሽን ወይም ICP የሚያሳየውም ያንጃበበውን አደጋ ነው። አጠቃላዩ ከ2 ሚሊዮን በላይ የሚሆነው ህዝብ ለረሃብ ተጋልጧል። ግማሽ ያህሉ ህጻናት ሲሆኑ አሁን ባሉበት ሁኔታም ለአስከፊ የምግብ እጥረት ተጋልጠዋል። በእስራኤል ከበባ ምክንያት ህፃናት እየተራቡ ነው። ICP እንደሚለው 22% የሚሆኑ የጋዛ ነዋሪዎች ማለትም በቁጥር ሲሰላ 470,000 ሰዎች ደረጃ 5 በሚባለው አስከፊ የረሃብ ሁኔታ ውስጥ ናቸው። ከ5 ቤቶች አንዱ ከፍተኛ ምግብ እጥረት ይገኝበታል። እስከ ሞት የሚያደርስ ረሃብ ተጋርጦባቸዋል ይላል ሪፖርቱ። ደረጃ 5 የከፋ ረሃብ የመጨረሻው መለኪያ ነው። 71,000 ህፃናት እና 17,000 እናቶች የምግብ እጥረት ህክምና ያስፈልጋቸዋል። አሁን ላይ በሺዎች የሚቆጠር ምግብና መድኃኒት እንዲሁም ሌሎች የሰብአዊ እርዳታ አቅርቦቶች ግብጽ ይገኛሉ። የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፔ ላዛሪኒ ባለፉት 19 ወራት በተለይም ባለፉት 2 ወራት ያዩትን የጦር ወንጀል ሲሉ ነው የሚገልጹት። ይሄን የሚፈርጀው ዓለም አቀፉ የወንጀል ፍርድ ቤት መሆኑን እናውቃለን። ሆኖም ማየት ከምንችለው ተነስተን ምግብና ሰብአዊ እርዳታን መከልከልን እንደ መሳሪያ በመጠቀም እስራኤል በጋዛ ያላትን የፖለቲካና ወታደራዊ ግብ ለማሳካት እየሞከረች ነው የሚለውን መግለጽ አያቅተንም ሲሉ አክለው ገልጸዋል። የእስራኤል ከበባ እና ተከታታይ ወረራ የዘር ጭፍጨፋ ሊባል የሚችል እንደሆነ ተጠይቀው ቀጣዩ ምላሽ ሰጥተዋል። ውድመቱና የተገደሉ ሰዎች ቁጥር ከፍተኛ ነው፣ ከተጠቀሰውም በላይ ነው ሲሉ ገልጸዋል።
ስልታዊ በሆነ መንገድ ትምህርት ቤቶች እና የጤና ተቋማት ሲወድሙ አይተናል። በጋዛ ሰዎች በተደጋጋሚ ተሰደዋል። ከፍተኛ ውድመት ነው። የዘር ጭፍጨፋ ደረጃ ላይ የሚደርስ ነው። ወደዚህ አቅጣጫ ነገሮች እየሄዱ መሆኑን ማየት ይቻላልም ሲሉ አክለው ገልጸዋል። የእስራኤል መከላከያ ሚኒስትር ስካርቲዝ እስራኤል ከበባ ማካሄድን እንደ ዋነኛ ጫና መሳሪያ ስልት እንደምትጠቀም አልደበቁም። የብሔራዊ ደህንነት ሚኒስቴር ኢታማር ቤን ጋቪር ሰብአዊ እርዳታ በማቋረጥ ሐማስ ላይ ጫና አሳድረን ታጋቾችን ማስለቀቅ ነው የምንፈልገው ብለዋል። የእስራኤል ባለስልጣናት ንግግሮች ለጋዛ ነዋሪዎች አስፈሪ ናቸው። 1200 የእስራኤል ተዋጊ አውሮፕላን አብራሪዎች በጻፉት ደብዳቤ ጦርነቱ መራዘሙ ከደህንነት ጉዳይ ይልቅ ከፖለቲካና ከግል ፍላጎት ጋር የተገናኘ ነው ብለዋል። ለዛሬ ያዘጋጀንላችሁ የዜና ጥንቅሮቻችን እነኚህ ነበሩ። በቀጣይ እስክንገናኝ ደህና ቆዩ።